በተቀመጠበት ቦታ ላይ ሁሉ ሶሻል ሚዲያ ነው የሚከፍተው። በአጠገቡ ካሉ ሰዎች ጋር ለማውራት ወይም እነሱ እንጌጅ ለማድረግ ዝግጁ አይደለም። ለመስማትም ዝግጁ አይደለም። ለመሰማትም ዝግጁ አይደለም። ኦልሬዲ እርሱ የራሱን ዓለም ፈጥሮ እየኖረ ነው። የሶሻል ሚዲያ ሱሰኞች በመሆኑ ራስን ማጣት እንዳለ ጥቅም ብቻ እንደሌለ ነገርኳችሁ። ኖርማሊ ሶሻል ሚዲያን የሚጠቀሙ ሰዎች ይቅሩና በሶሻል ሚዲያ ላይ ተጽዕኖ እየፈጠሩ ገንዘብ እያገኙ ያሉ ሰዎች ራሱ በሶሻል ሚዲያ ተጽዕኖ ይደረጋሉ። በቀን ማክሲመም 1 ሰዓት ማክሲመም 30 ደቂቃ ይበቃል ብለን እንመደብና ከዛ ባላለፈ ጊዜ ውስጥ ተጠቅመን ከዛ ዞር ማለት አስቡት። 4-5 ሰዓታትን ቲክታክ ላይ ቁጭ ያለ አንገቱን ቀና ሳያደርግ ተደፍቶ የዋለ ልጅ ስነሳ ወይም ቀና ስል ምን ልታየው እንደሚችል ምን ሊያስብ ይችላል? ያዝ ለዛ ሰው በራስ የመተማመን አቅም እንዴት ሊኖረው ይችላል? ራሱ የሆነ ነገር በራሴ ማድረግ ይችላል የሚል እምነት እንዴት ሊፈጠር ይችላል በውስጡ? ሶሻል ሚዲያ ጉዳቱ ይሄ ነው። በራሳችን እንዳንንቀሳቀስ ያደርገናል አብዝተን ከተጠቀምን።